ሁላችንም እንደሰማነው ታዋቂዋ ቲክቶከር ቦኒ ሕይወቷ አልፏል። ነገር ግን ከሞቷ ጀርባ ያለው እውነት ብዙዎቻችንን እያከራከረን ነው። ተጠያቂው ማን ነው? ተሳዳቢ ተከታዮቿ ወይስ ቲክቶክና ሜታ? ለእኔ ብለህ ነው ሞቴን የሞትከው። ቦኒ ከመሞቷ በፊት በነበሩት ወራት የማያቋርጥ ኦንላይን ሃራስመንት ይደርስባት ነበር። በግልጽ ቪዲዮ ተሰርቶባት እንዲትሁን እንዲናት ትወገር እየተባለች ስትረገምም ነበረ። በእኛ ኮመንትና አጥንት በሚሰብር ምላሳችን ጉዳይ ሌላ ጊዜ መለሳለሁ። ግን ቲክቶክም ዝም ብሎ ይመለከት ነበረ። በሞተችበት ቀን እንኳን ደህና ሁኚ ዓለም ብላ በፌስቡክና በቲክቶክ የሞት መልእክት ስታስተላልፍ የሁለቱም ድርጅቶች አደጋውን አስቀድሞ መለየት አልቻሉም። አሁን ጥያቄው ይህ ነው። ቲክቶክና ሜታ ወይም ፌስቡክ የሰዎችን ደህንነት እንጠብቃለን ይላሉ። ነገር ግን ኢትዮጵያ ውስጥ በሚነገሩ ቋንቋዎች እንደ አፋን ኦሮሞና አማርኛ የሚለቀቁ የጥላቻ ንግግሮችን ለምን ችላ ይላሉ? ቦኒ የህይወት ታሪክ ብቻ ሳይሆን የዲጂታል ደህንነት ማጣት ሰለባም ጭምር ናት። ቲክቶክና ፌስቡክ ይህ ቅሬታ ሲደርስባቸው የመጀመሪያ አይደለም። ብዙ ሰው በአፍሪካ ደንበኞቻቸው ላይ የከሸፉ ይሏቸዋል። ቲክቶክ በ2023 በአፍሪካ በጀመረው ሴፍ ቱጌዘር ፕሮግራም በ248 እጥፍ የጥላቻ ቪዲዮዎችን አስወግጃለሁ ይላል። በ2024 ደግሞ 15 ሚሊዮን የጥላቻ ንግግሮችን ማውረድ ችሏል። ሜታ ወይም ፌስቡክ በ2024 የደቡብ አፍሪካ ምርጫ ለ6 ሳምንት ጸረ ጥላቻ ንግግር ኦፕሬሽን ነበረው። በኋላ ማርክ ዙከርበርግ የፖሊሲ ለውጥ አድርጎ የጥላቻ ንግግር 97% ተመልሶ ከእንደገና ነግሷል። አምነስቲ ኢንተርናሽናል ማይናማርና ኢትዮጵያን በምሳሌነት ጠቅሶ የፌስቡክን ውሳኔ አደገኛ ብሎት ነበረ። ኢትዮጵያን የጠቀሰው እንደዚህ ትሆናላችሁ ብሎ በማሳያነት ነው ያሳያችሁ። ዋናው ሐሳቤ ፌስቡክና ቲክቶክ ፖሊሲያቸውን በኢትዮጵያ ለመተግበር አልቻሉ። የቋንቋውን አለመረዳት፣ አማርኛ ወይም ኦሮሞኛን፣ በቂ ሰራተኛ በአፍሪካ ለመኖርና ክፍያቸው አነስተኛ መሆን እንደ ምክንያት ይጠቀሳል። ዋና ቢሮአቸው ናይሮቢ ነውና በኬንያ ከተፖሰቱ በ24 ሰዓት ውስጥ 97% የጥላቻ ቪዲዮዎችን ማጥፋት ተችሏቸዋል። ኢትዮጵያስ? ለጊዜው መፍትሄው የላቸውምና መልሳችን ከራሳችን ነው። በሶሻል ሚዲያ ለሚደርሰው ማዋከብ የሶሻል ሚዲያ ተጠቃሚዎች የቴክኖሎጂ ባለቤቶችም እኩል ኃላፊነት መውሰድ የለባቸውም ትላላችሁ? ኦብቪየስሊ የቦኒን ሞት ተከትሎ ብዙዎችም እኔም በቦኒ መንገድ ነኝ የሚሉ አሉ። የቤተሰብም የራሳቸውም ጉዳይ ቢሆንም በዋናነት ግን እንደ ሀገር እንደ ሕዝብ የእኛና የመንግስት ኃላፊነት ምንድን ነው? ኮመንት አድርጉ።